ሰላም የወል ቲቪ ቻናል ተከታታዮች፣ በዛሬ በቶፕ 10 የቢልቦርድ እና የቦክስ ኦፊስ ዝርዝራችን ላይ የሳምንቱ ምርጥ 10 የሙዚቃ ቪዲዮዎችና ፊልሞችን ለእናንተ ይዘንላችሁ መጥተናል። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግ አትርሱ እያልኩኝ ወደ 10 ቦክስ ኦፊስ ሰንጠረዥ ያልፋል። በ10ኛ ደረጃ ላይ የምናገኘው ሚላኒያ የተሰኘው ፊልም ሲሆን ይህ ፊልም ተዘጋጅቶ የቀረበው በአማዞን ስቱዲዮ ነው። ሚላኒያ በ2 ሳምንት $2.3 ሚሊዮን ያተረፈ ሲሆን ፊልሙ የሚያጠነጥነው ፖለቲከኛው ሚላኒያ ትራምፕ ላይ ያተኮረ ዘጋቢ ፊልም ነው። ይህ ፊልም ከፍተኛ ውይይትን አስነስቷል። እናም ተመልካቾች በቅርብ ጊዜ በፖለቲካ ታሪክ ውስጥ ካሉት እጅግ በጣም የግል ሰዎች አንዷ ስለነበረች ህይወት ጉጉት እንዲኖራቸውም አድርጓል። በዚህ ሳምንት ወደ 10ኛ ደረጃ ቢወርድም እስካሁን ድረስ $14 ሚሊዮን ትርፍ አግኝቷል። በ9ኛ ደረጃ ላይ የምናገኘው የሆረር ትሪለር የሆነው ሼልተር የተባለው ፊልም ሲሆን ፊልሙም በ3ኛ ሳምንት $2.4 ሚሊዮን ትርፍ አግኝቷል። ፊልሙ የሚዘግበው በአውሎ ነፋስ ወቅት አንድ ቤተሰቦች ራቅ ባለ ጎጆ ውስጥ መጠጊያ ፈልገው ወደ ጎጆ ይሄዳሉ። ነገር ግን ቦታው ከእነሱ ውጭ ሌላ ሰው እንዳለና ሊገላቸው እንደሚፈልግም ይረዳሉ። የፊልሙ ዘውግ የሆረር ይዘት ያለው ሲሆን አሁን ላይ በአጠቃላይ ድምር $10 ሚሊዮን ትርፍ አግኝቷል። በ8ኛ ደረጃ ላይ የምናገኘው የጄምስ ካሜሮን ፊልም አቫታር ፋየር ኤንድ አክሽን ይሆናል። በ4ኛው ሳምንት ብቻ $3 ሚሊዮን ትርፍ በማስመዝገብ በ8ኛ ደረጃ ላይ እናገኘዋለን። ፊልሙ የአይማክስ እና የስሪዲ ቴክኖሎጂን በጥራት የተጠቀመ ሲሆን በአጠቃላይ አሁን ላይ $24.9 ሚሊዮን ትርፍን አግኝቷል። በዚህ የፊልሙ ክፍል ላይ አሽ ፒፕል የተሰኘውን አዲስ የናቪ ጎሳን ያስተዋውቀናል። እንዲሁም ደግሞ የፓንዶራን ዓለም በሚያስደንቅ የእይታ መንገድን ያሰፋዋል። በ7ኛ ደረጃ ላይ የምናገኘው አዲስ የሆነው እና The Stranger Chapter 3 ሲሆን በመክፈቻው ቅዳሜና እሁድ $3.5 ሚሊዮን ትርፍን አግኝቷል። በዲዝኒ አኒሜሽን ተዘጋጅቶ የቀረበው ብዙ ኢትዮጵያ በ4ኛ ሳምንት $4 ሚሊዮን በማስመዝገብ በ6ኛ ደረጃ ላይ ተመዝግቦ ይገኛል። ፊልሙ በቤተሰብ ዘንድ ተወዳጅ ሆኖ የቆየና በሀገር ውስጥ $44 ሚሊዮን በላይ እና በዓለም ዙሪያ ደግሞ $125 ሚሊዮን በላይ ገቢን አስገኝቷል። በ5ኛ ደረጃ ላይ የምናገኘው በቪዥን ኢንተርቴንመንት የቀረበው ድራኩላ የተሰኘው ፊልም ነው። ፊልሙ የሚያጠነጥነው በ15ኛ ክፍለ ዘመን ልዑል ሚስቱን ካጣ በኋላ እግዚአብሔርን ሲኮንስ ዘላለማዊ እርግማንን ይወርሳል። በዚህም ጊዜ ድራኩላ ይሆናል። ለዘመናትም እንዲከራተትና እንዲያማርድ ይሆናል። በ4ኛ ደረጃ ላይ ደግሞ የምናገኘው ፊልም ስትራይ ኪድስ ይባላል። ፊልሙ በ5.6 ሚሊዮን የተሰራ ሲሆን ፊልሙ የሚያጠነጥነው በሎስ አንጀለስ በተዘጋጀው የኬፓፕ ኮንሰርት ላይ የተከወኑትን ድርጊቶች ይሆናል። ፊልሙ በ1700 ቲያትሮች ቀርቦ በመክፈቻው ቀን ማለትም ቅዳሜና እሁድ ብቻ $5.7 ሚሊዮን ማግኘት ችሎ ነበር። በ3ኛ ደረጃ ላይ የምናገኘው አይረን ላንግ የተሰኘው ፊልም ሲሆን ፊልሙ በተከፈተበት ቅዳሜና እሁድ ብቻ $6.7 ሚሊዮን ትርፍን ያገኘ ፊልም ነው። አሁን ላይ በአጠቃላይ በድምሩ $30 ሚሊዮን ትርፍን ማግኘት ችሏል። ፊልሙም የሆረር ዘውግ ላይ ይመደባል። በ2ኛ ደረጃ ላይ የምናገኘው ሶልሚዮ የተሰኘው ፊልም ሲሆን ፊልሙም ሮማንቲክ ኮሜዲ የፊልም ዘውግ ያለው እና በኤንጅል ስቱዲዮ ተዘጋጅቶ የቀረበ ነው። ፊልሙም በተመረቀ ቀን ብቻ $7 ሚሊዮን ትርፍን አግኝቷል። በ1ኛ ደረጃ ላይ የምናገኘው እና በ20th ሴንቸሪ ተዘጋጅቶ የቀረበው ሴንት ሄልፕ የተሰኘው ፊልም ነው። ይህ ፊልም ለተከታታይ 2 ሳምንት በ1ኛ ደረጃ ሰንጠረዥ ላይ መቆየት የቻለ ፊልም ነው። ፊልሙም በተመረቀ ቅዳሜና እሁድ ብቻ $10 ሚሊዮን ትርፍን ማግኘት ችሏል። ፊልሙም እስካሁን $37 ሚሊዮን ትርፍን ያገኘ ሲሆን ፊልሙ የሚያጠነጥነው አንድ ሰራተኛና አለቃ በበረሃማ ደሴት ላይ ከአውሮፕላን አደጋ ተርፈው ከቦታው ለመውጣት የሚያደርጉትን ውጣ ውረድ ያሳየናል። ፊልሙም የሆረር ጀነራ ላይ ይመደባል። ከዛሬ የነበረን ቆይታ ይህን ይመስላል። በቀጣይ በአዲስ ቶፕ 10 ቪዲዮ እስክንገናኝ ድረስ መልካም ሳምንት።